በድጋሚ እንኳን ወደ ሰማይ ዜማ ቻናል በሰላም መጣችሁ። ዛሬ ክፍል 3ን ይዘን ቀርበናል። ይህን ቻናል ሰብስክራይብ በማድረግና የደወል ምልክት በመጫን እንዲሁም መልእክቱን ከወደዳችሁት ለወዳጅ ጓደኞቻችሁ ሼር በማድረግ ከኛ ጋር ቤተሰብ ሁኑ። ስለ ቅን ትብብሩ እናመሰግናለን። የመጀመሪያዎቹ የመሪነት ምልክቶች። ሳሙኤል ከተጠመቀ በኋላ በጠቅላላው በሳይቤሪያ ለ2 ዓመት ያህል ቆየ። የቡና ልማት ስራውን ትቶ ወደ ዋና ከተማው ሞኖሮቪያ በመሄድ የተለያዩ የጉልበት ስራዎችን በመስራት በሚያገኛት ጥቂት ገቢ በደስታ ይኖር ጀመር። ከማንኛውም ነገር የበለጠ የተጋ የነበረው ስለ መንፈሳዊ ነገር ብዙ ለማወቅ ከመሆኑም የተነሳ በአካባቢው ይኖሩ የነበሩ ሚስዮናውያንን ሁሉ አነጋግሯል። የበለጠ የሚያስተምረውንም ሰው ከመፈለግ አላረፈም። ከሚያገኘው ሚስዮናዊ ጋር መቆየት ከእርሱም አዳዲስ ነገሮችን መማር ይፈልጋል። በዚህ ጊዜ ነበር ብዙ በቃሉ የሚያስታውሳቸውን መዝሙሮች የተማረው። ሙሉ ለሙሉ ትርጉማቸውን ባያውቅ እንኳ በጥሩ ሁኔታ ይዘምራቸዋል። በአካባቢው ሕዝብ የተመሰከረለት ለጌታ የሚቃጠል ልብ ያለውና የተቀደሰ ሕይወት የሚመራ ስለሆነ ለመታወቅ ጊዜ አልፈጀበትም። ብዙም ሳይቆይ ሌላ ወጣት ወደ ጌታ አመጣ። ሁለቱም በሚያስደንቅ ሁኔታ ነው የተገናኙት። ይህ ልጅ ቀድሞ በመያዣነት በተያዘበት ቤት የነበረ ባሪያ ሲሆን ለሳሙኤል መከራ የዓይን ምስክር ነው። ተአምራዊውን ብርሃን አይቷል። ተነስቶም እንደሚያመልጥ ለካቡ የመጣውን ትእዛዝ ሰምቷል። ከመያዣነት ታጋች ይልቅ ባሪያ በቀላሉ ሊያመልጥ ይችላል። ፍለጋውም አይበረታም። ይህ ባሪያ ወጣት ቀን ቀን በአቋራጭ መንገድ እየተጓዘ ከብዙ ጊዜ በኋላ ወደ ሞኖሮቪያ ደረሰ። የሳሙኤልን ምስክርነት ለማመን ለሚያመነቱ የዓይን ምስክር በመሆን ሁለቱ በአንድነት የሚናገሩትን ያልተዛባ ተአምራዊ ሥራ በሞኖሮቪያ ታላቅ ለውጥ ሊያመጣ ችሏል። ይህም ወጣት ስለ እግዚአብሔር ከተረዳ በኋላ ሄነሪ ኦኔል በመባል ተጠመቀ። ሳሙኤል በነበረው የሕይወት ምስክርነትና ሰዎችን ለመንፈሳዊ ነገር ማንቀሳቀስ በመቻሉ የተለየ የአመራር ስጦታ እንዳለው እየተገለጠ የመጣው በቀላሉ ሰዎችን ለእግዚአብሔር እንዲታዘዙ የማድረግ ጸጋው ሲሆን ይህም በንግግርና በክርክር ብዛት ሳይሆን በአገልግሎቱ ሁሉ መንፈስ ቅዱስን በመጋበዝና እንዲሰራ በመማለድ ነበር። በዚህ ሰው ሕይወት ውስጥ መንፈስ ቅዱስ ያለ ረፍት የሚሰራ ባልንጀራው ነው። ሳሙኤል የእግዚአብሔርን ስም ጠርቶ በሚቆምበት ቦታ ሁሉ ታላቅ ኃይል ይወርዳል። የሰዎችንም ሁሉ ልብ በመንፈስ ቅዱስ ቁጥጥር ስር ስለሚሆን ጉባኤው እንደ አንድ ሰው ያመልካል። በሞኖሮቪያ ቤተክርስቲያን ስለ ነፍሳት መዳንና ስለ መንፈሳዊ መነቃቃት በጸሎት የሚተጉ 3 ሴቶች ነበሩ። እነዚህ ሴቶች ሁል ጊዜ ይጸልያሉ። በአንድ ቀን ከእኩለ ሌሊት እስከ እኩለ ቀን አብረው በመጸሎት ይቆያሉ። ከዕለታት አንድ ምሽት አንድ ወጣት ወዳሉበት ስፍራ መጣ። ከማንም ጋር አልተነጋገረም። ብቻ በወለሉ ላይ ተደፍቶ ለብዙ ሰዓታት ጸለየ። ሴቶቹም አዲስ ነፍስ የመጣላቸው መስሏቸው የምስራቹን ለማብሰር ወደ ውጭ ሮጡ። ሲመለሱም ወደሚጸልይበት ወደ መድረኩ ቀርበው ለማየት ቢሞክሩ ወጣቱ ሳሙኤል ሞሪስ እንጂ ሌላ አዲስ ሰው እንዳልሆነ አዩ። የሚጸልየውም ስለ ራሱ ሳይሆን ስለ ሌሎች ነበር። ጠንካራ ጸሎት ነበር የሚጸልየው። ብዙም ሳይቆይ በሚቀጥለው ስብሰባ 50 ወጣቶች ጌታን የግል አዳኛቸው በማድረግ ተቀበሉ። ቄስ ስሚር የተባሉት ሚስዮናዊ የገዛ ሕዝቡን በተሳካ ሁኔታ ማገልገልና መምራት ካስፈለገ ስለዚህ ነገር መማር እንዳለበትና ለዚህም ወደ አሜሪካ ብሄድ የተሻለ ስለመሆኑ ለሳሙኤል መከሩት። በሐሳቡ የተደሰተው ወጣት አንዲት ሳንቲም እንኳ ባይኖረውም ለመርከብ የሚያስፈልገውን $100 ጌታ እንደሚያዘጋጅለትና እንደሚሳካለት በልቡ እምነት ተሰማው። ይሁን እንጂ በመጨረሻ ወደ አሜሪካ ለመሄድ ሲወስን መሄድ ያለበት
መጽሐፍትን ከመማር በላይ ለሆነ እጅግ ጠቃሚ ጉዳይ ነበር። እሱን ለመሰለው ሰው የሚስዮናውያኑ አገልግሎት ተራው ነው። ከዚህ በላይ ሊያስኬደው አይችልም። ደህንነት በክርስቶስ እንደሚገኝ አስተምረውታል። ነገር ግን ይህ ደህንነት በየቀኑ ሕይወት ያለው ሆኖ እንዲቀጥል ብዙ የሚያስተማሩት ነገር የለም። የሚቀረው አንድ ደረጃ አለ። ያም ሁል ጊዜ ከእርሱ ጋር የሚኖረውን አጽናኝ ማወቅ። ይህ መለኮታዊ አጽናኝ ልቡን ሞልቶታል። የእርሱ ችግር ልቡን የሞላው ነገር ሚስጥሩ በአእምሮ አለመኖሩ ነው። ስለ መንፈስ ቅዱስ ያሰማችው ሚስዮናዊ ከዮሐንስ ወንጌል 14ኛውን ምዕራፍ ያነበበችለት ነች። በዚህ ክፍል መድኃኒታችን ኢየሱስ ክርስቶስ ለተሰበሰቡት ደቀ መዛሙርቱ እርሱ ወደ አብ ከሄደ በኋላ ሊረዳቸውና ሊያጽናናቸው በየቀኑ ከነሱ ጋር በመሆን ሊደግፋቸው ስለሚመጣው መንፈስ ቅዱስ በማንበብ አስረዳቸው። ለመጀመሪያ ጊዜ በልቡና በአእምሮ የተገናኘ ለማስረዳት የሚቻል ነገር ያገኘው በዚህ ጊዜ ነው። መንፈስ ቅዱስ በዚህ ምድር እንዳለና እንደሚሰራ በሰማ ጊዜ ደስታውንና መገረሙን ሊገልጽለት የሚችለው ቋንቋ አልነበር። የአስደናቂ ብርሃን የሚመጣና የሚሄድ ሳይሆን ሁል ጊዜ ከእርሱ ጋር ያለ የማይለየው መሆኑንም ተረዳ። ሚስዮናውያን በሚገኙበት ሩቅ ስፍራ ሁሉ እየዞረ ስለ መንፈስ ቅዱስ ለመማርና ለመነጋገር ብዙ ተጓዘ። የዮሐንስ ወንጌል 14ኛው ምዕራፍ የሳሙኤል ብቸኛ ጥናት ሆነ። በዚህ ርዕስ ላይ የበለጠ እንድታስረዳው ግድ ያላት ሚስዮናዊት የማውቀውን ያህል ነገርኩ፣ ከዚህ በላይ ስለ መንፈስ ቅዱስ አልተማርኩ ስትል እውነቱን ነገረችው። ይህን የምታውቂውን ያስተማረሽ ማን ነው ሲል ጠየቃት። ብዙውን መረዳት ያገኘሁት ከስቲቨን ሜሪት ነው አለች። ስቲቨን ሜሪት በኢንዲያና አሜሪካ የሚገኙት ጳጳስ የዊሊያም ቴይለር ጸሐፊ የነበሩ ሰው ናቸው። ከዚያም አሁን ስቲቨን ሜፊት የት ይገኛሉ በማለት ሳሚ ጥያቄውን አስረዘመ። በኒውዮርክ ስትል መለሰችለት ሴትዮዋ። ሳሙኤል ሞሪስ በመስገብገብ ላገኘው መሄድ አለብኝ አለ። ያለምንም ቅድመ ዝግጅት መንገዱን ቀጠለ። በቀጥታ ወደ መርከብ ማቆሚያው ወደብ ሮጠ። ወደ አሜሪካ ለመሄድ አሽቆለቆለ። ስለሚያስፈልገው መጓጓዣ አእምሮን አላስጨነቀውም። ለእርሱ መንፈስ ቅዱስ ከሁሉም በላይ ነው። መንገዱን ሊያስተካክልለት እንደሚችል አምኗል። ወደብ እንደደረሰ የጫነች መርከብ በማየቱ በደስታ ተሞላ። አባቱ ጸሎቱን ሰምቶታል። ትንሽ ጀልባ ከጥቂት መርከበኞች ጋር ካፒቴኑን ይዛ ወደ ዳርቻ መጣች። ካፒቴኑ ወደ መሬት ሲወርድ መልኩ ደስ የማይል ጥቁር ልጅ ፊቱ ተደቅኖ ኒውዮርክ ስቲቨን ሜሪት ዘንድ እንደምትወስደኝ አባቴ ነግሮኛል አሉ። ካፒቴኑ አባቴ የታል ሲል ጠየቀው። በሰማያት በማለት ሳሚም መለሰ። ካፒቴኑ እየማለ እብድ መሆን አለበት፣ መርከቤ እንዳንተ ያለ መንገደኛን አትጭንም በማለት አመናጭቆት አለፈ። ሳሙኤል ሙሉ ቀን ጀልባዋ አጠገብ ተገትሮ አለ። ወደ ማታ ካፒቴን ወደ መርከቧ ለመሄድ ጀልባ ላይ ሲወጣ ኒውዮርክ እንዲወስደው አስተዛዝኖ ለመነው። የመርከቡ አዛዥ ሊመታው ከቃጣ በኋላ ተወውና ወደ መርከቡ ነጎደ። ሳሙኤል ከአባቱ ተስፋ ፍንክች አላለም። በምንም አይነት መንገድ ቢሆን መሄዱ ቁርጥ ስለሆነ እስከዚያው ድረስ በአሸዋው ላይ ሌሊቱን ሲጸልይ አሳለፈ። በማግስቱ ካፒቴኑ በጀልባው ወደ ዳርቻ መጣ። አብዝቶ ቢለምነውም ፈቃደኛ አልሆነም። ለ2 ቀንና ሌሊት ያለ እህልና ውሃ ቆየ። የሚወስደው መርከብ ባያገኝም
ተስፋ ቆርጦ ከዚያች ባህር ዳርቻ ፈቀቅ አላለም። እንደሚሄድ እግዚአብሔር በእምነት ሞልቶታል። ወደ ኋላ የሚመለስበት ምክንያት የለም። የሚወስደው መርከብ እስኪታዘዝ ጠንክሮ መጠበቅ እንዳለበት ያውቃል። እግዚአብሔር የተናገረውን ያውቃል። እስከሚያደርግ ግን ጠንክሮ መጠበቅ ካልተቻለ መሳፈር አይችልም። የምትወስደው መርከብና ሳሚ እኩል ወደብ ላይ ላይደርሱ ይችላሉ። ስለዚህ መጠበቅ ያስፈልገዋል። የሁለት ቀን ረሃብና ብርድ ከታላቁ ያውም ስለ መንፈስ ቅዱስ ለመማር ከተዘጋጀበት ጉዞ ሊገታው አይችልም። ያለ እምነት ደስ ማሰኘት አይችልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። በማግስቱ እሁድ ነበር። መርከበኞቹና ካፒቴኑ እንደተለመደው በጀልባቸው ወደ ባህሩ ዳርቻ መጡ። የካፒቴኑ እግር መሬት ከመርገጡ ያ የኩሩ ወጣት ዛሬ እንደምትወስደኝ አባቴ ሌሊት ነግሮኛል በማለት በፊቱ ተደቀነ። ካፒቴኑ በጣም በመገረም ተመለከተው። ሁለቱ የመርከቡ ሰራተኞች ባለፈው ምሽት ጥለውት ስለሄዱ ሰራተኛ ችግር አፋጦታል። የኩሩ ጎሳ ብርቱ መርከበኞች መሆናቸውን ያውቃል። ምን ያህል እንድከፍል ትፈልጋለህ? በማለት ሳሚን ጠየቀው። ኒውዮርክ ስቲቭን ሜሪት ዘንድ እስክታደርሰኝ በነፃ አገለግልሃለሁ አለ ሳሙኤል ስለ ደመወዙ። ወዲያውኑ ወደ መርከቡ እንዲወሰድ በመታዘዙ በሰራተኞች ደረሰ።